ሰላም ጤና ይስጥልኝ። በዚህ ቪዲዮ ስለ አካል ጉዳተኞች ትምህርት መመሪያ እንወያያለን። የአካል ጉዳተኞች ትምህርት መመሪያ ምንድነው? ይህ በእንግሊዘኛው ምህጻረ ቃል አይዲያ በመባል ሲታወቅ ቃል በቃል ደግሞ The Individuals with Disabilities Education Act ማለት ነው። ወደ አማርኛ ሲተረጎም የአካል ጉዳተኞች ትምህርት መመሪያ ማለት ነው። ምናልባትም የአካል ጉዳተኛ ህጻናት ወላጅ ከሆኑ ስለ መመሪያው ወይም ስለ አካል ጉዳተኞች ትምህርት ህግ ሰምተው ይሆናል። ይህም የፌደራል መንግስት ህግ ሲሆን አካል ጉዳተኛ ህጻናት በመንግስት ትምህርት ቤቶች ውስጥ እንዴት መማር እንዳለባቸው የሚደነግግ ህግ ነው። ይህ መመሪያ ለመጀመሪያ ጊዜ ህግ ሆኖ የወጣው በ1975 ሲሆን እንደገና ተሻሽሎ የወጣው ደግሞ በ2004 ነው። ከዚህ ህግ በፊት አካል ጉዳተኛ ህጻናትን ማስተማር በተመለከተ በማህበረሰቡ ውስጥ የነበሩ በርካታ ሐሳቦች የሚያነጣጥሩት ማግለል፣ መለየት እንዲሁም ተቋማዊ ማድረግ ሲሆን እነዚህ በዛሬ መመዘኛዎች እንደ ጎጂ ይታያሉ። መመሪያው ለመጀመሪያ ጊዜ ህግ ሆኖ ሲጸድቅ አካል ጉዳተኛ ህጻናትን በቀጥታ ሙሉ አካል ካላቸው እኩያዎቻቸው ጋር አጠገብ ለአጠገብ አስቀምጦ ማስተማር የሚለው ሐሳብ የማይታሰብ ቢሆንም ይህ ጉዳይ እንዲጸድቅ ጥብቅና በመቆም ከፍተኛ ጥረት ላደረጉት ትልቅ ድል ነበር። አካል ጉዳተኛ ህጻናት ከሌሎች ህጻናት ጋር አካታችና ሁሉን አቀፍ በሆነ ሁኔታ ውስጥ ሳይገለሉ መማር አለባቸው የሚለው ጽንሰ ሐሳብ በበርካታ ቁልፍ የመመሪያው ክፍሎች ውስጥ በሰፊው ተንጸባርቀዋል። መመሪያው እንደሚለው አካል ጉዳተኝነት ተፈጥሯዊ የሰው ልጆች አጋጣሚ ስለሆነ ይህ ሁኔታ የማንኛውንም አካል ጉዳተኛ ግለሰብ ተሳትፎ ወይም ማህበራዊ አበርክቶውን መገደብ በምንም ሁኔታ የለበትም። የአካል ጉዳተኛ ህጻናትን የመማር ማስተማር ውጤቶች ማሻሻል ዋነኛ የሀገራዊ ፖሊሲ አካል ሲሆን ይህም አካል ጉዳተኞች እኩል እድል የማግኘት ሙሉ ተሳትፎን የማድረግ ራስን ችሎ የመማር እንዲሁም በምጣኔ ሀብት በበቂ ሁኔታ ራሳቸውን ችለው መኖርን ማረጋገጥን ያካትታል። መመሪያው አካል ጉዳተኛ ህጻናት ሙሉ አካል ካላቸው ህጻናት እኩል የመማር መብት እንዳላቸው እውቅና ይሰጣል። ይህም ማለት ሁሉም ሰው አካል ጉዳተኛ ህጻናትን በሁሉም የህይወት ወይንም የማህበራዊ ሁኔታዎች ውስጥ ማሳተፍ ማለት ነው። እንደ አካል ጉዳተኛ ህጻን ወላጅ ህጉ ለወላጆችና ለህጻናት አንዳንድ ጠንካራ መብቶችንና ከለላዎችን ስለሚሰጥ እንዴት መጠቀም እንዳለባችሁ ማወቅ ያስፈልጋል። የሚቀጥሉት ተከታታይ ቪዲዮዎች ውስጥ ቁልፍ የመመሪያውን ነጥቦች ለአካል ጉዳተኛ ህጻናት ወላጆች ወይንም ለአሳዳጊዎቻቸው በጣም አስፈላጊና ማወቅ ያለባቸውን ጉዳዮች ያብራራሉ። የአካል ጉዳተኞች ትምህርት መመሪያ በወላጆች ትከሻ እንዲሁም በአሳዳጊዎቻቸው ላይ በርካታ ኃላፊነቶችን ያስቀምጣል። እነዚህም ተከታታይ ቪዲዮዎች የመመሪያውን መሰረታዊ ጽንሰ ሐሳቦችን በሚያብራራ መልኩ የተቀረጹ ናቸው። እነዚህም ቪዲዮዎች የሰራንበት ዓላማም መመሪያው የሚሰጣቸውን እድሎች በተገቢው ሁኔታ እንድትጠቀሙ ለማገዝ ሲሆን እንዲሁም የመመሪያውን ጽንሰ ሐሳቦች እንዲተገበሩ እርሶም የበኩሎውን ግዴታ እንዲወጡ ለማረጋገጥም ጭምር ነው። ወላጆች የህፃኑ የመማር ማስተማር አካል እንደመሆናቸው መጠን ግንዛቤ ሲያገኙ፣ ሲበረታቱ በተሻለ ሁኔታ ግዴታቸውን መወጣት ይችላሉ ብለን ስለምናምንም ጭምር ነው። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።